የቴክኖሎጂ ልማትና ኢንዱስትሪ ኤክስቴንሽን ምክትል ዲን ወይዘሮ አስናቀች መንግስቱ ለቃለ መጠይቃችን ፈቃደኛ ሆነሽ ስለተቀበልሽን እናመሰግናለን። እኔም አመሰግናለሁ። ወደ መጀመሪያው ጥያቄ ሳልፍ በዘንድሮ የቴክኒክና ሙያ ሳምንት ላይ ለመሳተፍና ተወዳዳሪ ሆኖ ለመውጣት ያለው ዝግጅት ምን ይመስላል? በዘንድሮ በ2017 የቴክኒክና ሙያ ሳምንት ላይ በቴክኖሎጂ እኛ እንደ ቢሮም የተሰጠን እቅዶች አሉና እዛ ላይ ምንድነው ያደረግነው? የመጀመሪያ ቴክኖሎጂዎችን ለይተናል። ያው በመሰረቱ የቴክኖሎጂ ከፍላጎት ነው የሚነሳውና ከኢንተርፕራይዝ ፍላጎት የተነሳው ቴክኖሎጂዎች አሉ። እነሱን ደግሞ የመጡትን ቴክኖሎጂዎችን በማወዳደር ባለሙያ አምጥተን ከሌላ ባለሙያዎችን አምጥተን እነሱን አወዳድረን እንደኛ ኮሌጅ የተሰጡትን ወደ 9 የሚሆኑ ቴክኖሎጂዎችን በምርት በማምረቻና በአይሲቲ ማለት ነው እንደውም ተግባራዊ ጥናትና ምርምርን ጨምሮ አወዳድረን ወደ ስራ ገብተናል ማለት ነው። እዚህ ላይ ወደ ስራ ከመግባታችን በፊት ምንድነው ያደረግነው? ይህንን ቴክኖሎጂ የሚሰሩ አሰልጣኞችን ስልጠና ሰጥተናል። በዲዛይን በተግባራዊ ጥናትና ምርምር ከሌሎች ዩኒቨርሲቲዎች ባለሙያዎችን በማምጣት ስልጠና ሰጥተናል ማለት። ከስልጠና በኋላ ደግሞ ምንድነው ያደረግነው? የግብዓቶችን የማቅረብ ሁኔታዎችን አመቻችተናል። ከዛ በኋላ ወደ ስራ ገብተን ወደ ተግባር የገባንበት አለና አሁን ደግሞ ቲቤት ሳምንትም እየደረሰ ስለሆነ እሱንም ወደ ከ80 ወደ 90% የሆኑ ቴክኖሎጂዎችን አልቆ ይገኛሉ ማለት። ከነዚህም ወደ ፊኒሺንግ ስራ ነው ይቀርና ምናልባት እዚህ ላይ በምንሰራበት ሰዓት አንዳንድ የግብዓት ችግሮችም አጋጥሞን ነበር። እሱም በተለያዩ የግዢ አማራጮችን በመጠቀም በኢንተርፕራይዝ የሚሰሩ ቴክኖሎጂዎች አሉን። እንደውም ደግሞ በአሰልጣኝ የሚሰሩ ቴክኖሎጂዎችን ይዘን እንቀርባለን ማለት። ከዚህ በፊት ያኮልፌ ይታወቃልና በቴክኖሎጂ የተሻለ ከሌሎችም እንደውም ከሌሎች ኮሌጆችም ጥሩ የመስራት የሚሰሩ አሰልጣኞች ስላሉ ዘንድሮ ደግሞ የተሻለ ይዘን እንቀርባለን ብዬ አስባለሁ። አሁን እስካሁን ያለው በዚህ ወደ ፊኒሺንግ እየተጠጋ ነው ያለንበት ሁኔታ ነው ያለው ማለት ነው። ቴክኖሎጂዎችን ከማሸጋገር አንጻር ውጤቱ እንዴት ከመገማችሁት? ምን ያህል ቴክኖሎጂስ ተሸጋግሯል? ቴክኖሎጂ ከማሸጋገር አንጻር ቅድም ብያለሁ በፍላጎት ነው የምንነሳው ስንሰራውና ያንን በፍላጎት ላይ ተመስርቶ ከኢንተርፕራይዝ ከችግር ተነስተው የሚመጡትን ቴክኖሎጂዎችን መልሰን ሰርተን ለነሱ ነው የምናሸጋግረው። ስናሸጋግር በተለይ በአሁኑ በ2016 ተሰርቶ በአሁኑ በ2017 የተሸጋገሩ ቴክኖሎጂዎች አሉ። እነዚህም በምርት በማምረቻ ሆኖ ማለት ይሄ ገበያ ውስጥ የገቡ አሉ። አጠቃላይ ወደ 10 የሚሆኑ ቴክኖሎጂዎች ገበያ ውስጥ ገብተዋል ማለት ተሻግረዋል ማለት ነው። ከነዚህ ውስጥ ደግሞ ወደ ግማሽ ሚሊዮን የሚሆን ሀብት ማፍራት ተችሏል ማለት ነው። ሌላው እዚህ ላይም ጨምሮ ኦዲት እናደርጋለን። ሁሌ በየአመቱ ያሸጋገረው ቴክኖሎጂ ምን ያክል እንትን ሪል ስራ ላይ እያዋሉ መሆኑን ቼክ አድርገናል። እሱም በኦዲት ያገኘንበት ሁኔታ አለ። እንደውም ከቢሮም ከስራና ክህሎት ቢሮ መጥቶ ኦዲት አድርገው የተሻለ በቅርብ እንደውም የሻምፖ በስፋት ገበያ ውስጥ ገብቶ ሲሰራበት የሚያሳይ ብዙ የታየበት ሁኔታ አለ። እሺ፣ ወደ መጨረሻው ጥያቄ ነው ማልፈው። ኮሌጁ ከሚደግፋቸው ኢንተርፕራይዞች ጋር ያለው ግንኙነት ምን ይመስላል? እንደ ኮልፌ ብዙ ጊዜ የብቸኛ በኮልፌ ክፍለ ከተማ ውስጥ ብቸኛ ኮሌጅ ከመሆኑ አንጻር ብዙ ኢንተርፕራይዞችን አለን እኛ። እነዚህን በኮልፌ ክፍለ ከተማ ውስጥ ያሉ በኮልፌ ኢንዱስትሪያል ኮሌጅ የሚደገፉ አምና በ2016 መጨረሻ ላይ 1473 ኢንተርፕራይዞች ነበሩና ከዛ በኋላ ምንድነው የምናደርገው? እኛ ሐምሌና ነሐሴ የማጥራት ስራ ነው የምንሰራው። ይህን ካጠራን በኋላ በትክክል ስራ ላይ ያሉትን ወደ 1043 የሚሆኑ ወደ 430 አካባቢ የሚሆኑ ደግሞ በስራ ላይ ያሉት አሉና ይሄን ካጠራን በኋላ ምንድነው ያደረግነው? እነዚህ ስራ ላይ ያሉት በተለያዩ ምክንያት አንደኛ የ5 አመት ሞልቷቸው ሼድ የለቀቁ፣ ሌላው ደግሞ ካለው የገበያ ሁኔታ ከተለያየ የዋጋ ግሽበት ከዚህ ጋር ተገናኝቶ የለቀቁ አሉና ወደ 430 የሆኑ የለቀቁ አሉ። እነዚህ 1043ቱን ደግሞ ተቀብለን ከውል ስምምነት ከመፈራረም አንጻር እንደውም ከአሰልጣኞች ጋር ማለት ነው ስኬጁል የማውጣት ከአሰልጣኞች ጋር ወደ ድጋፍ የገባንበታል። እነዚህ 1043ቱ በሁለት መንገድ ነው የምንደግፋቸው። ሼድ ያላቸው በአራቱ የድጋፍ ማዕቀፍ የምንላቸው በካይዘን ኢንተርፕረነር ቴክኒካል ክህሎትና በቴክኖሎጂ እንደግፋቸዋለን። ከዛ ውጭ ደግሞ ሼድ የሌላቸው ለምሳሌ ኮንስትራክሽን ላይ ያሉ ንግድ ላይ ያሉት እነዚህ በአጠቃላይ ደግሞ በስልጠና ወይ ደግሞ ከአራቱ የድጋፍ ማዕቀፍ ቢያንስ በአንዱ መደገፍ አለባቸው ማለት። እነዚህ በአጠቃላይ በአካል የሚደገፉት ወደ 320 ቦታው ላይ በመሄድ አሰልጣኙ አራቱንም የድጋፍ ማዕቀፍ የሚደግፋቸው ወደ 320 የሚሆኑ ኢንተርፕራይዞች አሉን። ከዛ ውጭ የቀሩት ደግሞ በስልጠና ብቻ ቴክኒካል ክህሎት ሊሆን ይችላል፣ ኢንተርፕረነር ስልጠና ሊሆን ይችላል። ሌሎች ስልጠና እያመጣናቸው እዚህ እንሰጣቸው አሉ ማለት ነው። ይሄን በአጠቃላይ እንደ ኮልፌ ብዙ ኢንተርፕራይዞች አሉ።
ግን የአሰልጣኝ ላይ ስንወስድ የአሰልጣኝ እጥረት አለ። ምክንያቱም ሬሾን ስናይ ራሱ አንድ አሰልጣኝ ብዙ ኢንተርፋስ መደገፍ ስላለ ይሄ የተወሰኑ ዲፓርትመንቶች ላይ በተለይ ለምሳሌ የሆቴል ላይ የአሰልጣኝ እጥረት አለ። ይሄ ነው ያለው ሁኔታ ይሄን ይመስላል። የቴክኖሎጂ ልማትና ኢንዱስትሪ ኤክስቴንሽን ምክትል ዲን ወይዘሮ አስናቀች መንግስቱ ለቃለ መጠይቃችን ፈቃደኛ ሆነች ጥያቄዎቻችንን በአግባቡ ስለመለስሽልን እናመሰግናለን። መልካም ጊዜ። እኔም በጣም አመሰግናለሁ።